ጋይሶቼ በዚህ ሰዓት ሰበር መረጃ ተሰምቷል። ዛሬ በተደረገው የዴንማርክና የዩክሬን ጨዋታ ላይ አንጋፋው የዴንማርክ ተጫዋች ክርስቲያን ኤሪክሰን ልክ እንደ ከዚህ ቀደሙ ዛሬም በ65ኛው ደቂቃ ላይ ሜዳ ላይ ተዝለፍልፎ ወድቋል። ክርስቲያን ኤሪክሰን ምንድነው ያጋጠመው? ክርስቲያን ኤሪክሰን እንግዲህ ዛሬ የልብ ምቱ በማቆሙ እንደዚሁም ወድቆ ነበረ። ምስጋና ለዶክተሮች። ከዚህ በፊትም እንደዚሁ ከሞት ተርፎ ነበረ። ዛሬም ክርስቲያን ኤሪክሰን ያኔ እንደዛ ሲተርፍ ለትልልቅ ክለቦች እንደ ማንቸስተር ዩናይትድ ተጫውቶ ዛሬም ሀገሩን ወክሎ ወዳጅነት ጨዋታ እየተጫወተ ይህንን ነገር እንደዚህ ድጋሚ ደርሶበታል። እንደምትመለከቱት የሁለቱም ሀገር ተጫዋቾች ማንም እንዳያይ ካሜራም እንዲሁም ቶፎዞች እንዳያዩ እንደዚህ ሸፍኖታል። ምስጋና ለዶክተሮች ለ15 ያህል ደቂቃ ሕክምና ካደረጉለት በኋላ ከሚስቱ ሰብሪና ጋር በአምቡላንስ ወደ ሆስፒታል ተወስዷል። እንግዲህ በዚህም የተነሳ የዴንማርክ እግር ኳስ ፌዴሬሽን ባስታወቀው አሁን ክርስቲያን ኤሪክሰን በጥሩ ጤንነት ላይ ይገኛል። እንግዲህ ምንም አታስቡ የክርስቲያን ኤሪክሰን ወዳጆችና ቤተሰቦች፣ እኛም መረጃውን እግር በእግር ተከታትለን የምናቀርብላችሁ ይሆናል ሲል የዴንማርክ እግር ኳስ ፌዴሬሽን ዛሬ በልጥፉ ላይ ለጥፏል። ስለዚህ ጋይሶቼ አንዳንዴ እንደዚህ ይገጥማል። ክርስቲያን ኤሪክሰን ዛሬም እንደዚህ እድል አግኝቷል። ክርስቲያን ኤሪክሰን ለመሆኑ ይሄን ምን መሰለ ማሽን